ሰላም ሰላም የቻናላችን ቤተሰቦች እንድሪያስ ነኝ ከማርብል ቱቶሪያል። ያው እንደምታስታውሱት ከኦሮሚያ ክልል የተሰጠውን የሁለተኛ ዙር ሞዴል ኤግዛም ጥያቄዎች እየሰራን ያለ ነው። አሁን ደግሞ ኩዌስችን ነምበር 70 ላይ ደርሰናል። 17ኛው ጥያቄ it is from logarithm ከሚለው የመጣ ነው። ግሬድ 10 ላይ አይ ቲንክ ስለ ሎጋሪዝም እና ኤክስፖኔንሻል ፋንክሽን ተምራችኋልና ይሄ የሎጋሪዝም ጥያቄ ነው። it's very simple እንዴት አድርጋችሁ በቀላሉ እንዴት እንደምትሰሩት ነው የማሳያችሁ። ከዛ በፊት ግን የተወሰነ ኮንሰፕት እዚህ ጋር ላሳያችሁ ወይም ደግሞ ይሄ ጥያቄ ላይ መልስ ሊሆኑ የማይችሉ ምርጫዎችን ማስወገድ እንችላለን። እንደምታውቁት ሎጋሪዝም ላይ ዶሜናችን ምንድነው? ስለ ሎጋሪዝም ፈንክሽን ትንሽ የተወሰነች ሪቪዥን እዚች ጋር ልስጣችሁ። ዘ ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ ኤ ስንል ኢዝ ኢኳል ቱ ለምሳሌ ሴይ ውጤቱ ቢ ነው ብንል ምን እያለን ያለ ነው? እዚህ ሎጋሪዝም ላይ ሁልጊዜ ይሄ ፓርት በፍጹም ኔጌቲቭ እንዲሆን አይፈቀድም። እሺ ይሄ it is always positive integer ነው የሚሆነው፣ ፖዚቲቭ ኢንቲጀር ነው። ስለዚህ ዶሜን ስንል በኤክስ ቦታ የሚገባ ማለት ነው። ስለዚህ the domain of logarithmic function is the set of positive integer. okay the domain is x such that x is greater than 0 ማለት ነው። x greater than 0 ማለት ፖዚቲቭ ነው። እዚህ ውስጥ በፍጹም ኔጌቲቭ ነገር እንዲገባ አይፈቀድም። ኦኬ አንድ እሱ በደንብ ያዙልኝ። ስለዚህ እዚህ ጋር ስትመጡ አሁን እዚህ ሎጋሪዝም ላይ እቺ መልሳው ምርጫ ኤ ላይ ያለችው ኔጌቲቭ 3 መልስ ትሆናለች ብለን ብንጠብቅ ኔጌቲቭ 3 እዚህ ጋር ብናስገባ ኔጌቲቭ 3 ሲደመር 2 ኔጌቲቭ 1 ይሆንና ይሄን ኔጌቲቭ ያደርግብናል። ይሄ ደግሞ ኔጌቲቭ ሆነ ማለት ሎጋሪዝሙ ምን ሆነ? አንዲፋይንድ ሆነ። ምክንያቱም ዶሜኑ ላይ ማስገባት የምንችለው ነገር ፖዚቲቭ መሆን አለበት ብለናል እዚህ ጋር። ጉድ ሲሚላርሊ በተመሳሳይ አሁንም ይሄን ኔጌቲቭ 3 አምጥቼ እዚህ ጋር ባስገባ ኔጌቲቭ 3 ሲቀነስ ኔጌቲቭ 1 ይሄን ኔጌቲቭ 4 ሆኖ ኔጌቲቭ ይሆንብኛል። ስለዚህ በፍጹም የኤክስ ዋጋ ኔጌቲቭ እንደማይሆን ይገባናል ማለት ነው። ሶ ምርጫ ኤ አውቶማቲካሊ ሪጀክት ነው የሚደረገው፣ መልስ አይሆንም። ሶ ኔጌቲቭ 3 እዚህ ጋር ብቻዋን ሆና መልስ አትሆንም ካልን ድጋሚ እንደገና ከቱ ጋር ስትጣመር ደግሞ አሁንም ኔጌቲቭ 3 እዚህ ጋር በማፍረሷ ምክንያት ይሄ ምርጫ አውቶማቲካሊ ከምርጫችን ይወጣል። ሶ መልሱ ሊሆን የሚችለው አይዘር ቾይስ ሲ ወይም ዲ ነው ሊሆን የሚችለው ማለታችን ነው። ኦኬ አሁን ይሄን አብረን እስኪ እንመልከት እንዴት እንደሚሰራ። ኦልራይት አሁን አንዱ በጣም እንድታውቁት የሚፈለገው በሎጋሪዝም ምንድነው? ሎስ ኦፍ ሎጋሪዝም ብላችሁ የተማራችኋቸው ህጎች አሉ። አንደኛው ህግ የሚለው ምንድነው? ሎስ ኦፍ ሎጋሪዝም ላይ ያው እኔ እንግዲህ ዓላማዬ ይሄን ጥያቄ ብቻ መስራት ሳይሆን ከሎጋሪዝም ጋር የተያያዙ ነገሮችን ሪቫይዝ ማድረግ ነው እንጂ ጥያቄው በትንሽ ደቂቃዎች ውስጥ መስራት ነው ወይ አንድ ደቂቃ ቢወስድባችሁ ነው። ነገር ግን እኔ ሐሳቡን ትንሽ ከሎጋሪዝም ጋር የተያያዘ አጠር ያለ ሪቪዥን ልስጣችሁ ብዬ ነው። ናው ምንድነው የሚለን የሎስ ኦፍ ሎጋሪዝም ውስጥ ካሉት የሎጋሪዝም ህጎች አንደኛው ህግ የሚለው ምንድነው? ዘ ሎጋሪዝም ኦፍ ለምሳሌ ኤክስ ታይምስ ዋይ ሁለት ነገሮች እዚህ ጋር በብዜት ተቀምጠው በቤዝ ኤ ቢኖረን ለምሳሌ ይሄ ቤዝ በነገራችን ላይ እዚህ ጋር ቅድም እንዳልኳችሁ እቺ ደግሞ ቤዝ ብለን እንጠራታለን። ቤዛችን ደግሞ ምን መሆን አለባት? ሁሉ ጊዜ it must be greater than 0 ፖዚቲቭ መሆን አለበት ቤዛችን and as well must be different from 1 ከአንድ ደግሞ መለየት አለበት። ስለዚህ ቤዛችን ፖዚቲቭ መሆን አለበት፣ ከአንድ ደግሞ መለየት አለበት። ነገር ግን አሁን ብዙ ተማሪ የሚሸወደው ምንድነው? ይሄ ፖዚቲቭ መሆን አለበት፣ ከዜሮ በላይ መሆን አለበት፣ ከአንድ መለየት አለበት ስንል ከሁለት የሚጀምር ይመስላቸዋል። እሱ አይደለም። ምክንያቱም ነምበር ላይ ብታስቀምጡ ለምሳሌ ዜሮን እዚህ ብታረጓት ከዜሮ በላይ ፖዚቲቭ ማለት ወደዚህ ነው። ለምሳሌ እዚህ ጋር አንድ ቢኖር ከዜሮ በላይ ሆኖ ከአንድ መለየት ማለት ግዴታ ከሁለት ይጀምራል ማለት አይደለም። ቢኮዝ በዜሮና በአንድ መካከል ራሱ ተቆጥሮ የማያልቅ በጣም ብዙ ፖዚቲቭ ነምበሮች አሉ ማለት ነው። ስለዚህ ከዜሮ በላይ የሆነ ማንኛውም ቁጥር መሆን ይችላል ከአንድ በስተቀር ነው እያለ ያለው። ስለዚህ እዚህ መሃል አሁን 0.5 0.6 የምትሏቸው በሙሉ መሆን ይችላሉ ማለታችን ነው። እዚህ ጋር ቤዝ ላይ ማለታችን ነው። ሶ ቤዛችን ሁሉ ጊዜ ፖዚቲቭ መሆን አለበት። ከፖዚቲቭ ቁጥሮች ደግሞ የሚከለከለው ማን ነው? ዋን ብቻ መሆን ነው የሚከለከለው ማለት ነው። ዶሜናችን ደግሞ it should be always greater than 0 ብያቸዋለሁ። ጉድ አሁን ለምሳሌ ተመልከቱ። the logarithm of x times y to the base a ማለት ምን ማለት ነው? በብዜት የተቀመጠ ነገር በአንድ ሎጋሪዝም የተጻፈውን ወደ ሁለት ሎጋሪዝም ብሬክዳውን ማድረግ እንችላለን። ምን አድርገን? the logarithm of እችን x እንወስዳለን፣ ይሄን ቤዝ እንወስዳለን a ይሄ ማባዛት የነበረ ወደ መደመር ይቀየርና ሁለተኛ ሎጋሪዝም ደግሞ እንጽፋለን። ዘ ሎጋሪዝም ኦፍ ብለን እቺኛዋን ዋይን ደግሞ እንወስዳለን አንደር ዘ ሴም ቤዝ ኤ ማለት ነው። ስለዚህ በአንድ ሲንግል ሎጋሪዝም ተጽፎ የነበረ ሎጋሪዝም ብዜቱን ወደ ሁለት ሎጋሪዝሞች ድምር መቀየር ይቻላል። እንደዚህ ደግሞ ተቀምጦ ከሆነ ደግሞ ወደዚህ መመለስ ይቻላል። ስለዚህ ብዙ ጊዜ እንዲያርጋችሁ እንድትጠቀሙ መክራለሁ። ባይ ኢምፕሊኬሽን ይሄ ማለት ይሄ እንደሆነ ሁላ ይሄን ደግሞ ወደዚህ መሰብሰብ የሚጠቅመን ቀን አለ። አንዳንዴ እንዴት ተጻፈውን ወደዚህ መጻፍ ይጠቅማል። አንዳንድ ጊዜ ደግሞ እንዴት ተጻፈውን ደግሞ ወደ ነበረበት መመለሱ ሊጠቅመን ይችላል። ናው ይሄ ህግ አለ። አሁን ሉክ አት ዲስ እዚህ ጋር ለምንድን ነው ይሄን ህግ መጠቀም የፈለኩት?
ዘ ሎጋሪዝም ኦፍ ኤክስ ፕላስ 2 አንደር ቤዝ 2 ነው። እዚህ ጋር እንደምታዩት እዚህ ጋር በተመሳሳይ ቤዙ 2 ነው። ያ ማለት አንድ አይነት ናቸው። እዚህ ጋር ኤ እና ኤ ያልኩት አንድ አይነት መሆናቸውን ለማሳየት ነው። ይሄ 2 ሲሆን ይሄ 2 ከሆነ ቤዝ 3 ሲሆን ቤዝ 3 ከሆነ ቤዝ 4 ሲሆን ቤዝ 4 ከሆነ እንደማለት ነው። ሶ ተመሳሳይ ቤዝ አላቸው። መሃል ላይ መደመር ተቀምጧል። ካዲሲት ይሄው የመደመር ስለዚህ እነዚህ ሁለት ሎጋሪዝሞች ወደ አንድ ሎጋሪዝም መሰብሰብ መጠቃለል ይችላሉ ማለት ነው። ፍሮም ዚስ ህግ ከዚህ ሎ ማለት ነው። ስለዚህ አሁን ወደዚህ ልምጣ። እስኪ አሁን ምን እያልን ያለ ነው? ዘ ሎጋሪዝም ኦፍ ኤክስ ፕላስ 2 ቱ ዘ ቤዝ 2 ፕላስ ዘ ሎጋሪዝም ኦፍ ኤክስ ማይነስ 1 ቱ ዘ ቤዝ 2 ኢዝ ኢኳል ቱ 2 የሚለውን አይ ካን ራይት ዚስ ዋን ላይክ ዚስ ዘ ሎጋሪዝም ኦፍ ብለን በአንድ ሲንግል ሎጋሪዝም ሁለቱን ሎጎች ወደ አንድ ሎግ እንሰበስበዋለን ቤዙ ዘሴም ስለሆነ። ስለዚህ ቤዝቱን አመጣለሁ። ሁለቱም ይደረጋሉ። አሁን አንድ ላይ ሲሰበሰቡ መደመር የነበረው አንድ ላይ ሲሰበሰብ ብዜት ነው የሚሆነው። እዚህ ጋር ብዜቱ ነው ወደ መደመር የተቀየረው። ሁለቱ ሎጋሪዝም በድምር የነበሩት ደግሞ ሁለቱ ይባዛሉ ማለት ነው። ስለዚህ ይቺ ለኛ እዚህ ጋር ኤክስ ያልኳት ፓርት ማለት ናት። ይቺ ፓርት ደግሞ ዋይ ብላ እዚህ የተቀመጠችው ፓርት ናት። ስለዚህ ሁለቱ አንድ ላይ እንደሚባዙት ሁላ እነዚህ ሁለቱም ይባዛሉ ማለት ነው። ስለዚህ ምን አገኛለሁ? I will get x plus 2 times x minus 1 is equal to ውጤቱም እንደው ኦልሬዲ 2 ተሰጥቶናል። እዚህ ደረስን ማለት ነው። ሁለቱን ሎጋሪዝሞች በመደመር የነበረውን ወደ አንድ ሲንግል ሎጋሪዝም አመጣሁት። በመቀጠል ደግሞ ቀጣይ ስቴፕ የሚወስደው ምንድነው? በደንብ አዳምጡን። እዚህ ጋር look at this now the logarithm of x to the base a is equal to b ስንል ይሄ we call it logarithmic form ተብሎ ይጠራል። የሎጋሪዝም አቀማመጥ ነው። ይሄን ሎጋሪዝሚክ ፎርም ወደ ኤክስፖኔንሻል ፎርም ልቀይረው ካል this implies የሚያሳየው ምንድነው? the logarithm of a በቤዝ the logarithm of x በቤዝ a b ነው ማለት this the power of this ይሄን ይሰጣል ማለታችን ነው። so this implies a the power of b is equal to x ማለት ነው። this is called logarithmic form and this one is exponential form. we call this one logarithmic form. logarithmic form እንለዋለን and this logarithmic form can be converted into exponential form. This is called exponential form. exponential form ተብሎ ይጠራል ማለታችን ነው። ምን እያልን ያለ ነው? ለምሳሌ በደንብ አዳምጡኝ አንዴ ቀለል ባለ ነገር ላሳያችሁ። ለምሳሌ logarithm of 16 በቤዝ 4 ስንት ነው ብንባል ምን ይሆናል ይመስላችኋል? logarithm of 16 በቤዝ 4 ስንት ይሆናል? it is 2 ምክንያቱም 4 the power of 2 ሲደረግ 16 ስለሚሰጥ this implies 4 square is equal to 16 ስለሚሰጥ ማለት ነው። is that clear? good ልክ እንደዛው እዚህ ጋር አሁን the logarithm of this times this to the base 2 ይሄ ነው ማለት this the power of this equal to this ማለት ነው according to this rule። በዚህ መሰረት the logarithm of x to the base a b ነው ማለት this the power of this equal to what x ማለት ወደዚህ ፎርም መቀየር ይቻላል። so I can write this one like this the logarithm of x plus 2 into x minus 1 to the base 2 is equals to 2 ማለት this implies to the power of 2 is equal to this times this ማለት ነው which is x plus 2 into x minus 1 ማለት ነው። good now አሁን ይሄን ወደዚህ ላምጣው። ይሄ ማለት ምን ማለት ነው? now ይሄ ማለት to the power of 2 4 ነው it is 2 square is 4 is equal to ይሄን ከዚህ ጋር ማባዛት እችላለሁ x times x is what x squared x times negative 1 is what negative x እንደምታውቁት እንደዚህ ሁለት ሊኒየሮችን ስታባዙ የመጀመሪያው ከመጀመሪያው ታባዛላችሁ ስጨርሱ ይሄ በዚህ ይባዛል ፋይናሊ ይሄን በዚህ ነው የምናባዛው። ስለዚህ x times x already x square ብያለሁ x times negative 1 is negative x አሁን ደግሞ 2 times x is 2x plus 2x good and 2 times negative 1 is negative 2 you get this one now እቺን አራት ወደዚህ አሻግሬ ላምጣት ምን አገኛለሁ? አሁን ይሄ ማለት it is x square ወረደ minus x እና 2x ሲደመሩ ምን ይሆናሉ? 2x ሲቀነስ x ማለት ነው which is positive x and እዚህ ጋር minus 2 አለኝ ይሄ 4 ተሻግሮ minus 4 ሆኖ ሲመጣ it will be minus 6 ይሆንና is equal to what 0 now you will arrive here it is a quadratic equation ይሄን ደግሞ ግሬድ 9 ላይ ስትማሩ quadratic equation ብላችሁ ተምራችኋቸዋል second degree polynomial ማለታችን ነው። so እነዚህን quadratic equation ደግሞ solve ለማድረግ we have different technique አይደለም? quadratic equationዎችን solve ለማድረግ I can use the factorization method ምንለው ሜተድ አለ። ለምሳሌ ተደምሮ አንድ የሚሰጡ ብዜታቸው ኔጌቲቭ 6 የሚሰጥ ሁለት ቁጥሮችን ፈልገን ፋክተራይዝ ማድረግ እንችላለን። we have also the completing the square method and we have also the quadratic general formula። ስለዚህ general formula ልጠቀም እስኪ now the quadratic general formula የሚለው ምንድነው? አንድ በዚህ መልክ የተቀመጠ quadratic equation don't forget this one ax square plus bx plus c
is equal to 0 በዚህ መልክ የሚቀመጥ ኢኩዌሽን it is called ምን ይባላል? ሰከንድ ዲግሪ ፖሊኖሚያልን ኳድራቲክ እንላቸዋለን። ኳድራቲክ ኢኩዌሽን ይባላል። እቺ ኤ በርግጥ ከዜሮ መለየት አለባት። ዶንት ፎርጌት ዲስ ዋን። ይሄ ኢኩዌሽን ኳድራቲክ ሆኖ እንዲቀጥል እቺ ሰከንድ ዲግሪ ፖሊኖሚያሏ እንዳጠፋብን፣ እቺ ተርም እንዳጠፋብን እቺን ዜሮ መሆን አንፈቅድም ማለታችን ነው። ስለዚህ በዚህ መልክ የሚቀመጥ ኢኩዌሽን ኳድራቲክ ነው። ኳድራቲክ ኢኩዌሽኖችን ደግሞ ሶልቭ ለማድረግ we have the general formula. I think you know this one in your grade 9 mathematics. minus b plus or minus the square root of b square minus 4ac over 2a. ይሄ ፎርሙላ ከኛ የሚፈልገው ምንድነው? ጀስት ኢንፑት ነው የምንሰጠው። የኤ ዋጋ ማን እናስገባለታለን፣ የቢን ዋጋ፣ የሲ ዋጋ ማስገባት ነው ከኛ የሚፈልገው። ፎርሙላው ደግሞ ውጤቱን የኤክስ ዋጋን ጀነሬት ያደርግልናል ማለታችን ነው። ጉድ ናው ይሄ ምን ይሰጠናል? look at this x is equal to minus b plus or minus under square root b square minus 4ac over 2a. አሁን እኛ ጥያቄ ላይ እንሂድና a የምንላት ማናት? እዚህ ጋር look at this x square ከሚለው ፊት ለፊት ያለውን a የሚባለው እዚህ ጋር እንደምታዩት በውስጥ ታዋቂ 1 ነው። ስለዚህ የa ዋጋ 1 ነው ማለት ነው። a 1 ነው። b የምንለው ደግሞ ሁሉ ጊዜ ከx አጠገብ ያለውን የxን ኮፊሸንት ነው። ስለዚህ እቺ b ማለት እኛ ጋር ማናት? ከx ፊት ለፊት አሁንም 1 ናት እዚህ ያለችው። ስለዚህ the value of b is also 1 and c የምንለው ደግሞ ኮንስታንት ተርሟን ነው። ብቻዋን ከቫሪያብል x ውጭ የተቀመጠችዋን ቁጥር ነው። እኛ ጋር እንደምታዩት ማናት? -6 ናት። ስለዚህ the value of c is -6. so it is a matter of substituting this a b and c value into this formula. እዚህ ፎርሙላ ላይ ማስገባት ነው የሚጠበቅብኝ ማለት ነው። አሁን ፎርሙላ ላይ እናስገባና እንመልከት የሚመጣው ውጤት። ኦኬ አሁን እነዚህን ዋጋዎች እዚህ ውስጥ እናስገባ እስኪ። now x is equals to ኦኬ የቢ ዋጋ እዚህ ስናስገባ ቢ እንደምታዩት ፖዚቲቭ 1 ነው። 1 እዚህ ሲገባ ምን ይሆናል? ኔጌቲቭ 1 ሆነ ማለት ነው። ሶ -1 ፕላስ ኦር ማይነስ አንደር ስኩዌር ሩት የቢ ዋጋ 1 ነው። 1 ስኩዌር ሲደረግ ያ 1 ነው። -4 ኢንቱ የኤ ዋጋ ማን ነው? የኤ ዋጋ 1 ነው። here is 1 and የሲ ዋጋ ምንድነው? -6 ነው። -6 ነው። divided by what? 2a 2a ማለት የኤ ዋጋ 1 ስለሆነ 1 times 2 is 2 ማለት ነው። so you have this good. now ይሄ ማለት x is equals to -1 plus or minus under square root በደንብ ይሁን እዚህ ጋር እቺ ኔጌቲቭ ከዚህ ኔጌቲቭ ጋር ተባስጣ ምን ታደርጋለች? ይሄን ፕላስ ታደርገዋለች። ስለዚህ 1 ፕላስ ነው የምንለው። ይሄ ኔጌቲቭ ከኔጌቲቭ ጋር ፖዚቲቭ ስለሚሰጥ ነው። 4 ጊዜ 1 4 ነው። 4 ጊዜ 6 24 ነው። ሶ ይሄ የሚሰጠኝ 24 እና ይሄ 1 ምልክቱ ፕላስ ስለሚወስድ ይሆናል it will be 1 plus 24 is 25 ይሆናል። now divided by 2 እንደምታዩት 25 is a perfect square 25 ፐርፌክት ስኩዌር ናት። ያ ማለት በቀጥታ ትወጣለች ከስኩዌር ሩቱ ላይ ማለት ነው። ስለዚህ x is equals to -1 plus or minus 25 ሲወጣ እንደምታውቁት 5 ነው divided by 2 ማለት ነው። አሁን ሁለት መልስ ይኖረኛል ማለት ነው። ምክንያቱም አንዴ በመደመር አንዴ በመቀነስ ነው የምሰራው ማለት ነው። so this will branch into 2 ማለት ነው። ሁለት ቦታ እንከፍለዋለን። የx ዋጋ አንዱ -1 ከ5 ጋር ተደመረ ስንት መጣ? -1 ሲደመር 5 4 አይደለ? 4 ሲካፈል ለ2 it will be 2 ማለት ነው። ሁለተኛው አማራጭ ደግሞ -1 ሲቀነስ 5 -1 -5 ማለት -6 ማለት ነው። -6 በ2 ሲካፈል ደግሞ you will have -3 ታገኛላችሁ ማለት ነው። አያችሁታው? አሁን ምርጫው -3 ብለው ያስቀመጡት ለዛ ነው። አሁን -3 ካልኩሌሽኑ ይሰጠናል ያመጣዋል። ካልኩሌሽኑ ይሰጠናል ውጤት። ነገር ግን አሁን -3ን የምናስወግደው በምን ምክንያት ነው ማለት ነው? -3 እዚህ ጋር ይሄን ኔጌቲቭ ስለሚያደርገው ሎጋሪዝሜን አደጋ ውስጥ ስለሚከተው ነው ከዶሜኔ ማስወጣ ከዶሜኔ የተከለከለ ቫልዩ ስለሆነ ዶሜኔ ውስጥ ስለሌለ እናስወጣዋለን ማለታችን ነው። ኦኬ ስለዚህ መልሳችን የሚሆነው ማን ማለት ነው? x is equal to 2 ማለት ነው። አሁን ቼክ እናድርግ እስኪ በቀላሉ። አሁን እንዳልኳችሁ እኔ እግረ መንገዴን ዋና ኦብጀክቲቭ ምንድነው? ይሄን ጥያቄ ሶልቭ ሳደርግ ሎጋሪዝም ላይ ያሉ እውቀቶችን ይሄ ወደዚህ ሲያመራ ደግሞ ኳድራቲክ ኢኩዌሽኖችን ሶልቭ ማድረግ እንዴት እንደሚችሉ እግረ መንገዱን ሪቫይዝ ለማድረግ ስለፈለኩ እንጂ መልስ ማግኘት ከሆነ አላማችን ይሄን እንደማይሆን አሳይቻችኋለሁ። ይሄን በኔጌቲቭ 3 ምክንያት አይሆንም። እቺቱን መልስ ናት ብለን ከጠረጠርን እዚህ ውስጥ ጀስት ማስገባት ነው በቀላሉ ሰብስቲት ማድረግ ትችላላችሁ። እቺን እስኪ አምጥተን እቺ ያመጣናት መልስ አሁን እውነት መልስ ናት አይደለችም የሚለውን ቼክ ለማድረግ እዚህ እናስገባት። 2 + 2 is 4 ስለዚህ ምን አገኘው ማለት ነው? ሎጋሪዝም ኦፍ 4 ሚል አገኘው ማለት ነው። ይሄ 4 መጣ እቺቱ ስለሆነች 2 + 2 is 4 በምን በቤዝ 2 ማለት ነው። ሲደመር አሁንም እዚህ ጋር 2 ሳስገባው 2 - 1 is 1 ሁለት ሲቀነስ 1 ይመጣል። ስለዚህ ምን አገኘው? ሎጋሪዝም ኦፍ 1 በቤዝ 2 አገኘው ማለት ነው። ይሄ ውጤት ሁለት የሚሰጠኝ ከሆነ ትክክል ነው መልሳችን ማለት ነው። እሺ እንመልከት። ሎጋሪዝም ኦፍ 4 to the base 2 ማለት ምን ማለት ነው? ሁለት ላይ ምን አይነት ፓወር ብጭንባት ነው 4 የሚመጣው ስንል 2 ማለት ነው። the logarithm of 4 በቤዝ 2 ነው because 2 ስኩዌር ሲደረግ 4 ስለሚሰጥ ማለት ነው። ፕላስ ሎጋሪዝም ኦፍ 1 to the base 2 አለ። እቺን ኢምፖርታንት ነጥብ እዚህ ጋር መዝግባችሁ ያዙ ፕሊዝ። ሎጋሪዝም ኦፍ 1 ካለ እዚህ ጋር
ቤዛችን የፈለገ ቤዝ ቢሆን የሚፈቀድለት ቤዝ በነገራችን ላይ ቤዛችን ላይ እንዲገቡ የሚፈቀዱት ቅድም እንደተናገርኩት ምን መሆን አለበት ብለናል? ፖዚቲቭ መሆን አለባቸው፣ ከአንድ መለየት አለበት ብለናል። ስለዚህ ሎጋሪዝሙ ላይ የሚፈቀድለት ኤኒ ቤዝ እዚህ ጋር ቢኖር ይሄ ዋን እስከሆነ ድረስ ኦልዌይስ መልሳችን የሚሆነው ዜሮ ነው። ቢኮዝ ኤ ዘ ፓወር ኦፍ ዜሮ ዋን ስለሚሆን ማለታችን ነው። ስለዚህ ዘ ሎጋሪዝም ኦፍ ዋን አንደር ኤኒ ቤዝ ኢዝ ኦልዌይስ ዜሮ። ስለዚህ ዘ ሎጋሪዝም ኦፍ ዋን አንደር ቤዝ ቱ ኢዝ ዋት? ኢዝ ዜሮ። ሶ ዋት ኢዝ ቱ ፕላስ ዜሮ ኢዝ ቱ። ስለዚህ ሁለት ሰጠን ማለታችን ነው። ስለዚህ ዘ ኮሬክት አንሰር ኢዝ ዋት? ቾይስ ዲ ይሆናል ማለታችን ነው። ሌላው እዚህ ጋር ላሳያችሁ የምፈልገው ወደዚህ አይነት ካልኩሌሽን ውስጥ ከምንገባ ደግሞ ጊዜ ለመቆጠብ እኔ እግረ መንገዱን እንደነገርኳችሁ ኳድራቲክ ኢኩዌሽን ሶልቭ እንደምታደርጉ በዚሁ እንዳሳያችሁ ስለፈለኩ ነው እንጂ ልክ እዚህ ኢኩዌሽን ላይ እንደደረሳችሁ አሁን እናንተ ይሄ መልስ እንደማይሆን አውቃችኋል። ይሄ መልስ እንደማይሆን አውቃችኋል። እቺን ቱ ተጠረጥራላችሁ። ስለዚህ እቺን ቱ እዚህ ውስጥ እናስገባት እስኪ በቀላሉ። እዚህ ጋር ቱ ገባ። 2 + 2 4 ሰጠኝ፣ 4 አገኘው። 2 - 1 1 ሰጠኝ። 4 ሲባዛ በአንድ 4 ነው። ይሄም ደግሞ 2 ስኩዌር ማለት 4 ነው። ስለዚህ 4 እና 4 እኩል ሆኑ ማለት እዚህ ጋር የምትገባው ዋጋ 2 መሆኗ ትክክል ነው ማለታችን ነው። ሶ ይሄን ሁሉ ሶልቭ ከምናደርግም ይልቅ እዚህ ጋር ማግኘት ይቻል ነበር ማለታችን ነው። ስለዚህ በዚህ መንገድ ሎጋሪዝም ፕሮብሌሞችን ሶልቭ ማድረግ ይቻላል። ተጨማሪ ጥያቄዎችን ይዤ የምቀርብ ይሆናል። ለዛሬ ሰላም።